ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። ገብርኤል በፊት እንቁም ለዝማሬ በምልጃ ታግዘን ደርሰናል ለዛሬ። በሰማዩ መቅደስ በመሠዊያው ስፍራ አሳርግ ጸሎቱን ከዕጣኑ ጋራ። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። በሚፈሩት መሃል ገብርኤል ከተመ። ሕዝቡን እያዳነ ድንቅ እየፈጸመ። ቀምሳችሁ እወቁ ቸር ነው እግዚአብሔር፣ መልአኩን ልኮ ጠላት የሚያሳፍር። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። ሰላም ሰላም ለከ ገብርኤል ብለናል። ከእሳቱ ነበልባል ከሞቱ ተርፈናል። የሚፈላ ውሃ ቢሰማ እንደ መብረቅ በእምነት ጸንተናል ስፍራውን ሳንለቅ። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። በመከራ ሳለን በሐዘን በትካዜ መዳናችን ሲደርስ በእግዚአብሔር ጊዜ ልደቱን ነገርከን የጌታን መወለድ፣ የአምላክን ሰው መሆን ያለ ሥጋ ፈቃድ። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው።